ሃሌሉያ ሆረ ሀቤሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ የኔታ ምስሎች የዩቲዩብ ገጽ በሰላም መጣችሁ። ዛሬ የምንገኘው በታላቁ የዐቢይ ጾም 7ኛ ሳምንት ላይ ነው። ይህ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የአይሁድ መምህር፣ የሸንጎ አባልና ፈሪሳዊ ነበር። ነገር ግን ልቡ በእውነት የተነካ ከሃይማኖታዊ ድርቅ ይልቅ መንፈሳዊ ጥማት ያደረበት ሰው ነበር። በዛሬው ቪዲዮአችን ኒቆዲሞስ ለምን በሌሊት መጣ፣ ጌታችንስ ምን አስተማረው የሚለውን በጥልቀት እናያለን። ይህንን ቪዲዮ ላይክ በማድረግ እንዲሁም ለወዳጅ ዘመዶ ሼር በማድረግ ይጀምሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት 7ኛው የዐቢይ ጾም ሰንበት ኒቆዲሞስ ይባላል። በግሪክ ቋንቋ ኒቆዲሞስ ማለት አሸናፊ ወይም አሸናፊነት ማለት ነው። በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት እንዲሁም የኒቆዲሞስ አስተማሪ ስብዕና ይነበባል፣ ተረጎማል፣ ይዜማል። ሊቁ ቅዱስ ያሬድ በጾመ ድጓ የ7ኛ ሳምንት መንፈሳዊ ድርሰቱ የኒቆዲሞስን በዓል አስመልክቶ ሲዘምር ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖምከ አንሥአኒ በትንሣኤከ ክርስቶስ። ኒቆዲሞስ የተባለው ሰው ወደ ጌታችን ኢየሱስ ሄደ። መምህር ሆይ ልታስተምር ከእግዚአብሔር አብ ዘንድ እንደመጣህ እናምንብሃለን አለው። የአንበሳ ደቦል ተኛህ አንቀላፋህም፣ በትንሣኤ አንሳኝ እያለ ሊቁ ቅዱስ ያሬድ በጾመ ድጓው ይዘምራል። ይህም መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት የሚያመሰጥር ድንቅ ዜማ ነው። የዚህ ቪዲዮ ዓላማም ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ስብዕናና መንፈሳዊነት የሚያሳዩ መገለጫዎችን መተንተንና እኛም አርአያውን እንድንከተል መምከር ነው። በዚህ መሰረት ከኒቆዲሞስ ሕይወት የምንማራቸውን ቁም ነገሮች እንደሚከተለው እናያቸዋለን። አብራችሁን ቆዩ። ከኒቆዲሞስ የምንማረው የመጀመሪያው ነገር አትሕቶ ርእስ ወይም ራስን ዝቅ ማድረግ ነው። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ የትህትና አርአያ ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያን አለቃ፣ የኦሪት መምህር ብቻ ሳይሆን የኦሪት ምሁርም ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ስልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ የካህናት አለቃ ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም። የእርሱ ትህትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉ፣ ይከሱ ነበር። ባለማወቅ ያደነደኑት የትዕቢት ልቦና ትህትናቸውን አጥፍቶባቸው ነበርና ዝቅ ብሎ በሰው ዘንድ በተናቁት በናዝሬትና በገሊላ እየተመላለሰ የሚያስተምር የዓለም ቤዛ የክርስቶስን ትምህርት እንዳይሰሙ ልባቸው ተዘግቶ ነበር። ጌታችንም የፈሪሳውያን ሐሳባቸው በግብዝነት የተሞላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን ጽድቅ የሚበልጥ ሥራን እንዲሰሩ አስጠንቅቋቸዋል። ይህም በማቴዎስ ወንጌል ምዕራፍ 5 ቁጥር 20 እንዲሁም በማቴዎስ ወንጌል ምዕራፍ 5 ቁጥር 20 እና በማቴዎስ ወንጌል ምዕራፍ 16 ከቁጥር 6 ተጽፎ እናገኘዋለን። ኒቆዲሞስ ግን ከነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁረ ኦሪት ነበር። ኒቆዲሞስ ራሱን ለእውነት ልቡን ለእምነት አዘጋጅቶ ከሁሉ ቀድሞ በሌሊት ክርስቶስን ፍለጋ የመጣ ከነዚህ ፈሪሳውያን ወገን ተለይቶ እንደ አባታችን አብርሃም ወደ ጽድቅ መንገድ የተጠራ ነው።
ሹመት እያለው ሁሉ ሳይጎድልበት በዙሪያው የነበሩት ከኛ በላይ ማን አዋቂ አለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱ በእርሱም የሚቀኑና ጌታችንንም ለመግደል ዕለት ዕለት የሚመክሩ ሆነው ሳለ ኒቆዲሞስ ግን እውነትን ለማወቅ አለቃነቱ ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ሊማር በሌሊት መጣ። የትህትና መምህር የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስም የኒቆዲሞስን ትህትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን ረቂቁን ምስጢረ ጥምቀት አስተማረው። ሌላው ከኒቆዲሞስ የምንማረው ነገር አሌሎ ልቡናን ከፍ ከፍ ማድረግ ነው። ኒቆዲሞስ ዳግመኛ የመወለድን ምስጢር ለማወቅ ልቡናውን ከፍ ከፍ አደረገ። ለስጋዊ ሕይወታችን ዕውቀት እንደሚያስፈልገን ሁሉ ለነፍስም ዕውቀት መንፈሳዊ ያስፈልጋታል። ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቡናውንም ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጸለት። ሊቁ ቅዱስ ኤጲፋንዮስ በሥርዓተ ቅዳሴ ምዕመናንን በማነቃቃት ልቡናቸውን ከፍ እንዲያደርጉ አልዕሉ አልባቢክሙ ልቡናችሁን ከፍ ከፍ አድርጉ ብሎ የሚያዜመው ምዕመናን የቅዱስ ሥጋውና የክቡር ደሙ ምስጢር እንዲገለጽላቸው ከሥጋዊ መብል ሐሳብ ወደ ሰማያዊ መብል እንዲያነሱ ሲያሳስብ ነው። ምዕመናንም በጸሎተ ቅዳሴ ካህኑ የቅዱስ ኤጲፋንዮስን ትእዛዝ ሲያሰማ በአምላካችን በእግዚአብሔር ዘንድ አለን በማለት ይመልሳሉ። መንፈሳዊ መረዳት የሚኖረንና በፈተናዎች ውስጥ ድል መንሳትን የምናገኘው ልቡናን ከፍ በማድረግ ከሁሉም የሚበልጠውን መንፈሳዊን መንገድ በመከተል ነው። ግያዝ ከነቢዩ ኤልሳ ጋር ሳለ ልቡናው ቁሳዊውን የሚመለከት እንጂ ሰማያዊውን ኃይል የተረዳ አልነበረም። ነቢዩ ኤልሳ ግን ይህንን ምስጢር እንዲያይ ገለጸለት። እኛም ክርስቲያኖች በጸጋ የተሰጡንን ስጦታዎቻችንን እንድናውቅ ልቡናችንን ከፍ ከፍ አድርገን በመንፈሳዊ ዕውቀትና ልዕልና የእግዚአብሔርን ፈቃድ በመረዳት እንዲህ በጽድቅ መመላለስ እንዲገባንና ስለምንወርሳት መንግሥተ ሰማይ መማር ማወቅ ይገባናል። ቅዱሱን ማወቅ ማስተዋል ነው ተብሎ በመጽሐፈ ምሳሌ እንደተጻፈ ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትህትና ወንጌልን ለመማር በሃይማኖት ልቡናውን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግዝረትን ጸጋ የሰጠ ጌታ በትህትና ለቀረበው ኒቆዲሞስ የግዝረት ጸጋ ፍጻሜ የሆነች የልጅነት ጥምቀትን ትምህርት አስተምሮታል። ትግሃ ሌሊት፣ በሌሊት መትጋት። ኒቆዲሞስ ቀን እየሰራ በሌሊት ወደ ጌታ በመሄድ ለትጋት አብነት ሆነን። ኒቆዲሞስ ወደ መድህን ዓለም ኢየሱስ ክርስቶስ ለመማር የሄደው በሌሊት ነበር። ኒቆዲሞስ በሚታሰብበት የአብይ ጾም ሰንበት በጸሎተ ቅዳሴ የሚዜመው የክቡር ዳዊት መዝሙር ሐወስከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክበ አመፃ በላዕሌየ ከመ ይንበብ አፉየ ግብረ እጓለ እመሕያው በሌሊት ጎበኘኸኝ ልቤንም ፈተንከኝም አመፅም አልተገኘብኝም የሰውን ሥራ አፌ እንዳይናገር በመዝሙር 16 ላይ ተጽፎ እናገኘዋለን። ይህም የሚያስረዳን የኒቆዲሞስን በሌሊት ወደ ጌታ ለመማር መሄዱን ነው። ሌሊት በባህሪው ሕሊናን ለመሰብሰብ በተመስጦ ለመማር የሚመች ነው። ክርስትናም በተጋድሎ ሕይወት በመትጋት ሥጋን በቀንና ሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሰረት ቤተክርስቲያንም በቀንና በሌሊት በኪዳኑ፣ በቅዳሴው፣ በማህሌቱ እግዚአብሔርን ታመሰግናለች። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀት ትምህርት እንደተገለጠለት እኛም በሌሊት በነግ ጸሎት በመትጋት ረቂቅ የሆነውን መንፈሳዊ ዕውቀት ሰማያዊ ምስጢር ይገለጥልናል። በዘመናችን ከቀድሞ ይልቅ ፈተና የሚገጥመን በሌሊት ከመትጋት ይልቅ አርአያነት በጎደለው ሕይወት ውስጥ ስንገኝ ነው። ሌሊት
ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው እንዳለ ሊቁ ማር ይስሐቅ ራስን በቀንም በሌሊት ከሚመጣ ፈተና መጠበቅ ይገባል። እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንደተናገረው በሕይወት ዘመኑ ሁሉ ማንም እንዳይረታው ከሙሴ ጋር እንደነበረ ከእርሱ ጋር እንዲኖር ለአባቶቻቸው ሰጣቸዋለሁ ብሎ የማለላቸውን ምድር እንዲወርስ በሚሄድበት ሁሉ እንዲከናወንለት ወደ ቀኝም ወደ ግራም እንዳይል ሐሳቡም እንዲቀና የመጽሐፉን ሕግ ካፉ እንዳይለይ እንዲጠብቀውም በቀንም በሌሊት ማሰብ እንደሚገባ ይነግረናል። ቅዱስ ይስሐቅ ሶርያዊ ከመኝታህ በፊት የምታደርገውን ጸሎት ስትጸልይ እደር። ልበ አምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ እንዳለ እኛም ከዚህ የፈተና ዓለም ለማምለጥ በኦርቶዶክሳዊት ሰውነት እንድንጸና በትጋት ወደ ቤተ ክርስቲያን በቀንና በሌሊት ልንገሰግስ በኪዳኑ በማህሌቱ በቅዳሴው ጸሎት ልንሳተፍ ያስፈልጋል። ስምዐ ጽድቅ የእውነት ምስክርነት። ኒቆዲሞስ ማንንም ሳይፈራ እውነትን በመመስከር ከሳሾችን አሳፈራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ በማለት እውነትን እንድንመሰክር አብነት ሆኖናል። ይህም በዮሐንስ ወንጌል ምዕራፍ 18 ከቁጥር 37 ተጽፎ እናገኘዋለን። በተጨማሪም በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ እኔ በሰማይ ባለው አባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነት መመስከር እንደሚገባን አስተምሮናል። ይህም በማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33 ተጽፎ እናገኘዋለን። እንዲሁም ለኒቆዲሞስ ሲያስተምረው እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን በማለት ለእውነት መመስከር እንደሚገባ አስገንዝቦታል። ይህንንም በዮሐንስ ወንጌል ምዕራፍ 3 ከቁጥር 11 ላይ ተጽፎ እናገኘዋለን። ይህንን ቃል ከራሱ ጋር በማዋሃድ የአይሁድ የፋሲካ በዓል በቀረበበት ወቅት ጻፎችና የካህናት አለቆች ጌታን ለመያዝ የሙሴን ሕግም አጣመው ሊያስፈርዱበት በሚጥሩበት ጊዜ ኒቆዲሞስ የእውነት ምስክርነቱን አረጋገጠ። የሙሴ ፈጣሪ መሆኑን ባለማወቃቸው ምክንያት የካህናት አለቆች ተሰብስበው ክርስቶስን ለመያዝ ሲመካከሩ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፍ ያስያዛቸው እርሱ ኒቆዲሞስ ነበር። በዚህም የተነሳ ሳይስማሙ ወደ የቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። እነርሱ መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና አሉት። እያንዳንዱም ወደ ቤቱ ሄደ በማለት ገልጾታል። ይህንን በዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 52 ተጽፎ እናገኘዋለን። ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናቱ ፊት እውነቱን መስክሯል። አበው ሲተርቱ እውነትንና ፀሐይን ፈርቶ የትም መድረስ አይቻልም ይላሉ። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት፣ በታላላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ይህም በሉቃስ ወንጌል ምዕራፍ 12 ከቁጥር 8 ላይ ተጽፎ እናገኘዋለን። ቤተ ክርስቲያን ሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ናቸው። በፍርሃትና በኀፍረት በይሉኝታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 13 ከቁጥር 8 ላይ ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች ልንሆን ይገባናል። ጽንዓ ሃይማኖት፣ በሃይማኖት መጽናት። ኒቆዲሞስ እስከ መጨረሻው በመጽናት ለታላቅ ክብር በቃ።
በጌታችን ትምህርት ተስበው ተአምራቱን በማየት የተከተሉት ሰዎች ውስጥ በቀራንዮ የተገኙት ጥቂት ናቸው። ከነዚህ አንዱ ኒቆዲሞስ ነበር። ቀራንዮ የምግበ ነፍስ ቦታ ናትና ኒቆዲሞስም ፈተናን ሳይሰቀቅ እስከ መጨረሻው የጸና ጻድቅ ነው። የክርስትና አገልግሎት ሲመቸን የምንሳተፍበት፣ ፈተና ሲበዛ ደግሞ የምንሸሽበት አይደለም። ክርስትና በጅምር የሚቀር ሳይሆን እውነትን ሳንፈራ በመመስከር በተጋድሎ የምናሳልፍበት፣ ለፈጸሙትም የድል አክሊል የሚያገኙበት ሕይወት ነው። ምሳሌ ከሚሆኑን ቅዱሳን አንዱ አባታችን ቅዱስ እንጦስ በፍጹም መንፈሳዊ ተጋድሎ 35 ዓመታት ከዚህ ዓለም ተድላና ደስታ በመራቅ እንዲሁም በአሕዛብ መካከል ክርስትናን በመግለጽ የጽናት ታላቅ አስተማሪ ነው። ኒቆዲሞስ ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱ ጽናትም በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራ እርሱን ያገኘ እኔንም ያገኘኛል ሳይል በድፍረት የጌታችንን ቅዱስ ሥጋውን በንጹሕ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሴማኒ የቀበረ ሰው ነው። ይህም በዮሐንስ ወንጌል ምዕራፍ 19 ከቁጥር 38 ተጽፎ እናገኘዋለን። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበር። ስለዚህ መቃብሩ ቅርብ ነበረና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት። ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ የጌታችንን ነፍስ የተለየው መለኮት የተዋሃደው ክቡር ሥጋ ለመገነዝ የበቃ አባት ነው። የጌታችንን ክቡር ሥጋ ገንዘው ሲቀብሩም በጸናች የተዋህዶ እምነት ጌታ እንደተገለጠላቸው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት የሚለውን የቤተ ክርስቲያናችንን እስከ ዕለተ ምጽአት የክርስቶስን ሥጋና ደም ስትባርክ የምትጠቀምበትን ጸሎት እስከ ፍጻሜው የጸለዩ ነበር። በዚህም ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታ እንደተማረ የሐዲስ ኪዳንን የምስጢራት አክሊል ምስጢረ ቁርባንንም እንዲሁ ተማረ። ይህንንም በሚመለከት ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮት ይቀድስ የነበረውን ንፍቅ ካህን በባረከበት አንቀጽ በዚህ ምስጢር እየተራዳኝ ከኔ ጋር ያለ ይህንን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሏል። ኒቆዲሞስ መጀመሪያ በሌሊት መጣ። ቀጥሎ ግን በሸንጎ መካከል ጌታን ሲከላከል እናየዋለን። በመጨረሻም ጌታችን በተሰቀለ ጊዜ ሁሉም በሸሹበት ሰዓት ኒቆዲሞስና ዮሴፍ በድፍረት መጥተው የጌታን ቅዱስ ሥጋ ከክብር ጋር ገንዘው ቀብረውታል። ኒቆዲሞስ ከ100 ንጥር የሚመዝን የከርቤና የሬት ቅልቅል ይዞ መጣ። ይህም የሚያሳየው ያ በሌሊት የተዘራው ዘር አድጎ ፍሬ ማፍራቱን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚህ ሳምንት ይህንን እያነሳች ታስተምራለች። በዜማዋ፣ በስብከቷ፣ በቅዳሴዋ ኒቆዲሞስን ታወሳለች። ቅዱስ ያሬድም በጾመ ድጓው ይህንን ሳምንት በኒቆዲሞስ ታሪክ አገናኝቶ ያደምቃል። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ። ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖምከ ሰአኒ በትንሣኤከ።
በማለት ይጀምራል። ሊቅ ንሕነ ነአምን ብከ ከመ እምኀበ አብ። ኒቆዲሞስ የተባለ ሰው ወደ ጌታ ሄደ። ጌታ እየሄደ ያስተምር ይመክር ነበርና፣ ይህ ሰው ግን ሹም ነበርና ቀን መማር ቢያቅተው በሌሊት እየሄደ ከጌታ ዘንድ ይማር ነበር። ወደ ጌታም ሄዶ እኛ የምትናገረውን ሁሉ እውነት እንደሆነ እናውቃለን። መላውን አይሁድ ነው ተመቅኝተው ሰቅለው ገድለውታል እንጂ ጌታ የሚያስተምረው ትምህርት ብዙ ይገባቸው ይረዱት ነበር። ከአብ ዘንድ መምህር ሆነህ እንደመጣህ እናውቃለን አለው። ወደ ትንሣኤው ሄደ። አይሁድ እየፈራ በሌሊት እየሄደ ይማር የነበረው ኒቆዲሞስ ጌታን በመስቀል ሰቅለው በገደሉት ጊዜ አንበሳ የሰበረውን ንጉሥ የገደለውን መንካት ያስፈራል፣ ለእርሱ የደረሰ እኔንስ ይተወኛል ሳይል ከንጉሥ ተካሶ ወይም ጠይቆ የጌታን ሥጋ ገንዞ የቀበረ ትጉህ አገልጋይ ነውና ወደ ትንሣኤው ሄደ። የአንበሳ ደቦል አንበሳ ተኛህ አንቀላፋህ፣ የአንበሳ ልጅ አንበሳ ነው፣ የአብ የባሕርዩ ልጁ ወልደ አምላክ ሲል ነው። የተኛ ይነሳል፣ ያንቀላፋ በቶሎ ይነሳል። እንዲሁ ሁሉ ጌታ ፈጥኖ የሚነሳ ነውና ሞቱን እንቅልፍ መኝታ ብሎ ጠራው። ድጓው ስለ ብርሃንና ስለ ጨለማ፣ ስለ ሥጋዊና ስለ መንፈሳዊ ልደት ይዘምራል። ኒቆዲሞስ ከጨለማ ወደ ብርሃን ከኦሪት ወደ ወንጌል የተሸጋገረበትን ጉዞ በዜማ ይገልጸዋል። ውድ የኔታ ምስሎች ቤተሰቦች፣ ኒቆዲሞስ ለእኛ ምሳሌ ነው። በእውቀታችን፣ በስልጣናችን፣ በሀብታችን ባለን ማንነት ሳንታበይ ራሳችንን ዝቅ በማድረግ የእውነተኛ አባቶችን ትምህርት፣ ምክርና ተግሳጽ ልናዳምጥ በተግባርም ልናውለው ይገባል። የያዝነውን እውነተኛ እምነት በማጠንከር በሃይማኖት ልብ የቤተ ክርስቲያንን ምስጢራት በትሕትና ለመሳተፍ ልቡናችንን ከፍ ከፍ ማድረግ ይጠበቅብናል። ምድራዊ አመክንዮ ሳያሰናክለን በቀንና በሌሊት ወደ አማናዊት የክርስቶስ ቤተ ክርስቲያን ለምስጋና መሄድ ይኖርብናል። እውነትን በማድረግ ሕይወት የሚገኝበትን ቃለ እግዚአብሔርን ያለ ኀፍረትና ያለ ፍርሃት ልንመሰክር ያስፈልጋል። ክርስትና ምድራዊ ስጦታና ተአምራት በሚገለጥባት በገሊላ ባሕር አጠገብ ብቻ ሳይሆን መከራና ስቃይ ባለበት በቀራንዮም መገኘትን ይጠይቃል። በፈተናና በመከራ ጊዜም ቢሆን በእምነት ልንጸና የበለጠም በመታመን ልናገለግል ይገባል። በሕይወታችን ውስጥ ሌሊት ወይም ጨለማ ሊኖር ይችላል። ነገር ግን ወደ ክርስቶስ ከመጣን ያ ጨለማ ወደ ብርሃን ይለወጣል። በጾሙ መጨረሻ ላይ ሆነን ራሳችንን እንጠይቅ፣ ዳግም ተወልደናልን? ከኒቆዲሞስ ሕይወት ተምረን በሃይማኖት እንድንጸና የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ወይቤሎ ለኢየሱስ ረቢ